እንደምን ቆያችሁ? ፓስተር ቴዎፍሎስ ትምህርት እውነተኛ ራእይ ከምን ይፈልቃል የሚለውን ያየን ቆይተናል። በዚሁም ፓርት 1 ጨርሰናል። ፓርት 1 ላይ ምንድነው የሚያስለቅስህ? ምንድነው የሚያሳዝንህ? እንድም ደግሞ ምንድነው ሁሉ ጊዜ የሚገርምህ የሚለውን አይተናል። ስለሆነም ከሚገርሚ ከሚያስለቅስህና ከሚያሳዝንህ ጉዳይ ራእይ እንደሚፈልቅ ተመልክተናል። ሁለተኛ ክፍል ክርስቶስን ምንድነው ያስለቀሰው? ክርስቶስን ምንድነው ያሳዘነውና ክርስቶስን ምንድነው ያስገረመው? ኢየሱስን ያስለቀሰው፣ ኢየሱስን ያሳዘነውና ኢየሱስን ያስገረመው ጉዳይ እንዲሁም እኛን ሊያስገርመን ይገባል። ከዚሁ ዋና ራእይ ስለሚፈልቅ ማለት ነው። እንግዲህ ባለፈው ፓርት 1 አይተናል። ፓርት 1 ያላያችሁት ወገን ፓርት 2 ለእናንተ ግልጽ ስለማይሆን መጀመሪያ ፓርት 1 ማየት አለባችሁ። ፓርት 1 ምናልባት ከየት እናገኝ የምትሉ ወገኖች ከዚህ በታች በኩል በዲስክሪፕሽን ቦክስ ላይ አስቀምጥላችኋል። እንድትከታተሉ በጌታ ፍቅር እየጠየኳችሁ ለቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ለቻናል ደግሞ ነባር ከሆናችሁ ሼር እና ላይክ ማድረግ እንድትተባበሩ በታላቅ አክብሮት ጠይቃለሁ። ቀጥታ ወደ ትምህርቱ። ማደር ቴሬሳ በካልካታ በህንድ ኖራለች። በድሆች መካከል በለማኞች መካከል ኖራለች እና አንድ ጥያቄ ጠየቋት። ኢየሱስን እንዴት ታዩአለሽ አሏት። ኢየሱስን አለች በካልካታ መንገዶች ሲለምን፣ ሲራብ፣ ሲሞት፣ ሲያለቅስ አየዋለሁ አለች። ኢየሱስ አሁን ኢየሱስን በኢትዮጵያ እንዴት ታያላችሁ? በእርግጥ ኢየሱስ ወደዚህ ከተማ ቢመጣ እኛ ብናገኘው ምናልባት ኃይሌ ገብረስላሴ ወስደን ነው የምንጋብዘው። ተበድረንም ብሆን ኢየሱስ መጣ ቢባል ኢየሱስ ብለን ምናልባት እንወስዶ ይሆናል። እዛ በስት ሆቴል ፈልገን እናሳድሮ ይሆናል። ግን ኢየሱስ እንደዛ አይመጣም። ኮት ክራባት ለብሶ አይመጣም። እየለመነ ይመጣል። ተርቦ ይመጣል። ይህንን ኢየሱስ ማን ነው ለይቶ የሚያውቅ? በሰፈራችን በመንደራችን እየጠፉ ያሉ ነፍሳትን እንዴት ነው የምናየው? ብዙዎች አሉ በየቀኑ እየጠፉ እየሞቱ ያሉትን እንዴት እናያለን? ኢየሱስ አለቀሰ እንደዚህ ብሎ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጡብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻል፣ በየበኩልም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና ብሎ አለቀሰ። ቁልቁል እየወረደ የኢየሩሳሌምን ከተማ አየና ይህን ተናግሮ አለቀሰ። ዛሬ ስለምን ያለቅስ ሲሆን? ኢየሱስ ማልቀስ ብቻ አይደለም፣ ደስ ብሎትም ያውቃል። ኢየሱስ እንደሚስቅ ብዙ ሰዎች አያውቁ። ሲሪየስ ሰው ይመስላቸዋል። አይደለም። ጌታ ኢየሱስ ሕፃናትን የሚያጫውት ልጆች ሳይ ሮጦ መጥቶ የሚከመሩበት አይነት ሰው ነው። የማይስቅ የማይጫወትን ሰው ሕፃናት አይጠጉም። ኮስታራ ሰው አይጠጉም። ሰዎች ሲሪየስ አይጠጉም። ኢየሱስ አቃፊ ነው፣ ተጫዋች ነው፣ ደስተኛ ነው። ደስ ስለሚላቸው ሕፃናት ሁሉ ሳይቀሩ ድሆች፣ ምስኪኖች፣ ሰካራሞች እንኳን እሱ ጋር ይጠጋሉ፣ ይመጣሉ። ሰውን ሁሉ የመሳብ አቅም የነበረው አምላክ ነበረ። ስለዚህ ደስ ብሎታል። ደህንነታችንን አስደስቶታል። በደቀ መዛሙርቱ ደህንነት እጅግ ተደስቷል። ሉቃስ 10:21 ላይ እንደዚህ ያለ፣ በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ ሆይ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና። የእሱን ማንነት አዳኝነቱን አምላክነቱን በተረዱ ጊዜ እንዴት ደስ እንዳሉ ጌታ ኢየሱስ። እንግዲህ ጌታን የሚያስደስተው ነገር ይሄ ከሆነ እኛ በአገልግሎታችን በስራችን ጌታን እንዴት እያስደሰትን ነው? ሰዎች ሲድኑ ጌታ ደስ ይለዋል። በሰማይ ግብዣ ነው የሚደረገው። እስከ ዛሬ በእኛ ምክንያት ስንት ሰዎች ዳኑ? በሰፈራችን ስንቶች ወንጌል ሰሙ?
በእኛ ቤት አምልኮ የተነሳ ከእኛ ቤት ሰላማዊነት የተነሳ ሰፈር እንዴት አረፈ? የእኛ ጸሎት የስንቶችን ጥያቄ መለሰ? ባለንበት ቤተሰብ፣ በዚያ ሰፈር፣ በዚያ መንደር፣ በዚያ ቤተ ክርስቲያን እግዚአብሔር ምን ያክል ይደሰታል? ኢየሱስን ምን ያስደስተዋል? ዮሐንስ 15 ላይ እንዲህ አለ፣ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ልጆቻችን ሲዋደዱ ከማየት የበለጠ ደስታ አለ? ቤት ቁጭ ብላችሁ ታላቅ ታናሹን ሲንከባከቡ፣ አንዱ ሌላውን ሲያጎርሱ፣ ሲደሰቱ፣ ሲጫወቱ ማየት እንዴት ደስ ይላል። ዛሬ ግን ቤተ ክርስቲያን በዚያ ፍቅር ውስጥ ነው ያለችው። እግዚአብሔር ደስ ይሰኛል። ያለቀሰ እንዳይሆን ፈራል። ስለዚህ ምንድን ነው የሚያስለቅሳችሁ? ምንድን ነው የሚያስደስታችሁ? ጌታ ኢየሱስን ያስደስተውና ያስለቀሰው ጉዳይ ነው። ህልም ደግሞ ነበረው ጌታ ኢየሱስ ሉቃስ 22:42 ላይ ወደ ሞት እንኳን እየሄደ እንደዚህ ብሎ ጸልያል። ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ። እስከዚህ ጫፍ ድረስ ነው። ህልሙ የራሱ ህልም አይደለም፣ የአባቱን ህልም ለማስፈጸም ነው ጌታ ኢየሱስ የመጣው። ስጋ የለበሰው አባቱን ለማስደሰት፣ የሰው ልጆች መዳን ስለሚያስደስተው እስከ ሞት የሄደው ለአባቱ ሲል። ጌታ ኢየሱስ አባቱን ለማስደሰት ነው የሚኖረው። የአባቱን ፈቃድ ነው የሚያደርገው። ህልሙ ይሄ ነው። አባቴን ምን ያስደስተዋል? ለዛ የሚያስከፍለኝን እከፍላለሁ፣ ደስ ባይለኝም እንኳን። እዚህ መስቀል ላይ ሲሞት ደስ ብሎት አይደለም የሚሞተው፣ ድራማ እየሰራ አይደለም። አምላኬ አምላኬ ለምን ተውከኝ ሲል ሰው ነው፣ ያመዋል፣ እየሞተ ነው። ምን እንደሚሆን ሳያውቁ ነው የሄደው ወደዚህ። ስለዚህ ህልም ነበረው። ዮሐንስ 17 ላይ ሲጸልይ እንደዚህ ብሏል፣ እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድኳቸው ያውቃል። እዛ የዛሬ 2000 ዓመት ለእኔና ለአንተ ጸልያል እና ለአንቺ ጸልያል። የኢየሱስ ጸሎት ነው እዚህ ያመጣል። የእሱ ጸሎት ተሰምቶ ነው እኛ እዚህ የተሰበሰብነው። አንድ ጳውሎስ በፈቃዱ የተባለ ጸሐፊ የዛሬ ስንት ዓመት 20 ዓመት አካባቢ ሳይሆን አይቀርም፣ መጽሔቱን ካነበብኩ ቆይቷል፣ ጊዜውን አላስታውስም። ግን እንደዚህ ብሎ ጽፎ ነበር፣ በኢትዮጵያ ያልተመለሰ የኢየሱስ ክርስቶስ ጸሎት ምንድነው? እሱ እኔና አንተ አንድ እንደሆንን እነርሱም አንድ የሆኑ ዘንድ የሚለው ገና አልተመለሰም ብሏል። ለምን? የተጣላን ስላስቸገር። በአብያተ ክርስቲያናት አንግባባም፣ በቃለ ሕይወት አንግባባም፣ በምን አንግባባም፣ እንደ ሀገርም አንግባባም። መጣላት ነው፣ መጨቃጨቅ ነው። ይህ ጸሎት ገና ያልተመለሰ ብሎ ጽፏል። አስታውሳል። ይህ ጸሎት ይመለስ አይመለስ? ይመለስ። በቤታችን አንድ እንሁን፣ በቤተ ክርስቲያን አንድ እንሁን፣ በሀገርም አንድ ነው። ግድ የለም አንጎዳም። የጌታ ኢየሱስ ጸሎት እኔና አንተ አንድ እንደሆነ አባቴ 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 ላይ ሲያስቸግር ፊልጶስ በቃ አብን አሳየንና ይበቃናል አለ። ከዛ እንዲህ ፊልጶስ ይህን ያህል ዘመን ከኔ ጋር ቆይተ እኔና አብ እኮ አንድ ነን። አብን ሳሳይ ነበርኩ፣ ሌላ ማንንም አላሳየውም። እኔና እናንተ ክርስቶስን እናሳያለን ወይ? ዘረኞች ሆነናል፣ ጎራ ለይተናል፣ ጎጥ ለይተናል፣ በቤተ ክርስቲያንም ተከፋፍለናል። እግዚአብሔር ያለቅሳል። እመኑ፣ ያለቅሳል። ምን ደስ ይለዋል? ልጆቹ ተከፋፍለው አቅም ባጡበት። ስለዚህ ይሄ ወጣቶችን እንዳይወርስ በጣም መሰራት አለበት። በቤት ምንድን ነው የምናወራው?
በልጆች ጭንቅላት ውስጥ ለስንት ዓመት መርዝ የከተተ ሀገር ውስጥ ነው ያለው። ይሄ መርዝ አሁን ሲጨርሰን ምንድን ነው ብለን ግራ የተጋባ ነው ያለ ነው። ስለዚህ ማን ያለብን ጉዳይ ጌታ ኢየሱስ ያለቀሰበት፣ መደሰት ያለብን ጉዳይ እሱን ደስ ባሰኘው ጉዳይ ነው።